ጥቁር አንበሳ ሆስፒታል ገብቼ መብት አላገኘሁም። የካቲት ሆስፒታልም ገብቻለሁ። እዛም ያለው ምንም መድኃኒት ኢንፌክሽን ነው የሚላሉ እንጂ ሌላ ምንም በሽታ የለም የሚለው እምብስ ላይ ከዛ መጥቼ እዚህ ጋር ሲጠመቅ እግሬ ተሻለች። በቃ የሚድነው ግን ልነግርህ አልችልም። ቁጥር ስፍር የለውም። በተለይ HIV እና አይነ ስውር ልነግርህ አልችልም። ይሄ ነው ብያለሁም። ከ20 እና ከ30 ከ40 በላዮች ነው እዛ ውስጥ ሄዳለሁ ከኔ ራሴ ጭምር ማለት ነው። በቀደም አንዲት ሴት ምስክርነት ስትሰጥ ያርሴማ እህቴ ታማ ስለኔ ብለሽ ጸበል ተጠመቂልኝ ብላ እህቷ ከዚያ እንዳለች ስለ እህቷ ተጠምቃ እህቲቱ እዚያ በሽታዋ ተፈውሳለች። ይሄ ቤተክርስቲያን ከ40 በላይ ጸበል ያለበት ነው። የታመሙ ሰዎች መጥተው ድነው የሚወጡበት ቦታ ነው። ትልልቅ ገቢረ ተአምር ያለበት ቦታ ነው። ብዙ ሰው ይፈወሳል። ካንሰር አይናቸው የታወሩ ሰዎች አይናቸው ይበራል፣ ለምጻቸው ይነጻል። በጣም ትልልቅ ገቢረ ተአምር የሚደረግበት ቦታ። መጀመሪያ ስትመጣ ኤድስ፣ ካንሰር፣ HIV ያለብሽ ከተባልኩ 12 ዓመት ሆኖኛል። ባሌ ሞተው በHIV ነው። ተጠመቂያልና ተጠመቀች ያው ሆና ከዚያ ሄዳ ስትመረመር ነፃ ሆና ተገኘ። እዚህ የገባ ሰው ሁሉ ሳይፈወስ አይወጣም። እዚህ የገባ ሰው ሁሉ ጥያቄው ሳይመለስ አይወጣም። 13 ዓመታት ያለ አገልግሎት በዝምታ የቆመው መቅደስ ካቴድራል የህንፃ ፍጻሜ ሲያገኝ እንኳን ከኢትዮጵያ ከአፍሪካና ከዓለም ስመጥር ከሆኑ ካቴድራሎች አንዱ እንደሚሆን እንተማመናለን። የኔ ልጄ ነው፣ ወንድሜ ነው። ከ17 ዓመት ከ18 ዓመት በላይ ነው የማውቀው። ለኔ አድርግልኝ ለግሌ ይሄንን አድርግልኝ ማለት እችል ነበር፣ አላልኩኝም። ምክንያቱም ማስቀደም ያለብኝ ቤተክርስቲያንን ነው። ለራሳችን ቅድሚያ ጥቅም ከምንሰጥ ለቤተክርስቲያን ቅድሚያ እንድንሰጥ ነው። ውጪት ውስጥ ያደረብኝና ወደዚህ እንድገባ ያደረገኝ አሁን ሄኖክ ይሄን ቤት ህንጻ ይጎበኙና መጋቢ ይሄ ነገር አስከሬን ሆነ 13 ዓመት ሙሉ ብሎ ሲናገሩኝ መመልስላቸው ጠፋኝ። ይሄ ቦታ ጣዖት ሲመለክበት የነበረ ቦታ ነው። በጣም ብዙ ዘንዶ የሚመለክበት፣ እባቦች የሚመለኩበት፣ ግብር የሚገበርበት፣ ለጣዖት ቀደም ሲል መስዋዕት የሚቀርብበትና መስዋዕት የሚሰዋበት ቦታ ነው። ይሄ ቦታ ቅዱስ ገብርኤል የብዙ ሰዎችን ህይወት የቀየረ ነው። ቤት የሌላቸውን ባለቤት ያደረገ ነው። ህይወት የሌላቸውን ህይወት የሰጠ ነው። ስለዚህ ቤት ለሰጠን ቅዱስ ገብርኤል፣ ህይወት ለሰጠን ቅዱስ ገብርኤል፣ አቅም ለሆነን ቅዱስ ገብርኤል፣ እስትንፋስ ለሆነን ቅዱስ ገብርኤል ይሄ 90% የደረሰውን አይደለም አዲስስ ቢሆን ሰርተን መስጠት አንችልም ወይ ነው የምነግራችሁ። በገጠር አሊያም በምድረ በዳ ከሰው አይን ርቆ ስላለ ገዳም ወይም ቤተክርስቲያን አይደለም። እዚሁ መሃል አዲስ አበባ ላይ ከአድዋ 00 የ25 ደቂቃ ርቀት ላይ ስለሚገኘው በተለምዶ ጀርመን አደባባይና ለቡ መብራት ተብለው በሚጠሩ ቦታዎች መሃል ዋና መንገድ ዳር ላይ ስለሚገኝ ስለ ለቡ ምስራቀ ፀሐይ ቅዱስ ገብርኤል ቤተክርስቲያን ነው። እርዳታሽ የደረሰለት ያመጣል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መላከ ጽዮን አባ እስጢፋኖስ ይርጋ እባላለሁ። የለቡ ምስራቀ ፀሐይ ቅዱስ ገብርኤልና የለቡ መርጡለ ቅድስት አርሴማ ወአቡነ አዳም ገዳም ዋና አስተዳዳሪ ነኝ። ይህ አሁን ያለንበት ቤተክርስቲያን በአዲስ አበባ ሀገረ ስብከት በነፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስር የሚገኝ ነው። ልዩ ቦታው ጀርመን አደባባይ አካባቢ ላይ ነው ያለው፣ ወይም ደግሞ በተለምዶ የማዘጋጃ ቤት መቃብር ያለበት ነው። ሁሉም ቤተ እምነቶች የሚቀበሩበት ነው። በዚህ በጀርባችን በኩል ያለው ይሄ ቤተክርስቲያን በ1986 ዓመተ ምህረት የተመሰረተ ነው። ቀደም ሲል አካባቢው ጭቃ የነበረ ጫካ የነበረ ብዙ ሰው የማይኖርበት የነበረ በጣም ትንሽ ሰዎችና ጥቂት አገልጋዮች ብቻ የነበሩበት በአገልጋዮች ጥረት እዚህ ባሉ አካባቢ ሰዎች ብርታት እና ጥንካሬ የተመሰረተ ቤተክርስቲያን ነው። ባባሽ ህይወት ይዘራል የጠራሽ ማናፍሮ ያውቃል። ስሜ መጋቤ ምስጢር አሻግሬ ገደፋው እባላለሁ። ይህ ቤተክርስቲያን በተተከለ በ2 ዓመቱ ነው የመጣሁት። ይህ ቤተክርስቲያን
የተተከለው እኔ ከመምጣቴ በፊት 2 ዓመት አልፏል። የተተከለው በ1986 ዓመተ ምህረት ነው። በ1986 ጥር 15 ቀን አባታችን አቡነ ጳውሎስ መጥተው ባርከው እንዲቀደስ ያደረጉበት ቀን ነው። ይህም ቤተክርስቲያኗ አጥዶቹ አካባቢ ግንብ ቤት አለች፣ መንግስት የሰራት እዚያች ነው አድርገው ይቀድሱ የነበረው። ከዚያን ህዝቡ ለራሳችን ቤተክርስቲያን ሰርተን ቦታውን መያዝ አለብን ብሎ እዚያች ግንብ አውጥቶ እዚች ላይ በጭቃ ቤት ሰራ። ከእሷ ላይ እኔም መጣሁኝ። ወደ 4 ያህሎች አስተዳዳሪዎች ተፈራርቀውባታል። እዚያች እያገለገሉ ሄዳል። ምስራማ 5ኛው ሲመጡ ሽማግሌ ነበሩ። እዚህ ላይ ዙሪያው ጭቃ ነበር። ክረምት ሲሆን ባህር ነበር። በባህሩ እንትን እያልን ነበር የምንገባው ቤተክርስቲያን። እዚህ ላይ እንዴት ቅዳሴ ይቀደሳል? ቤተክርስቲያን መስራት አለብኝ ብለው ተሰለፉ። ቤተልሔም እንዲሰራላቸው ከህዝብ አስተባበሩ። ሲያስተባብሩ ከያሬድ አንድ ባለ ሀብት መጥቶ ከነ አጥሯ ቤተልሔሟን ሰርቶላቸው ወደ ከዚያ በኋላ ቤተክርስቲያኗን አስመሰረቱ። ይህን ላይኛውን ቆርቆሮ ሞዱን ይህን ትልቁን ከከርቸሌ የፉካ ማህበር ከዚህ ሊጠጡ የገቡ 300 ህዝብ ነበሩ። ሰበካ ጉባኤም እየከፈሉ ከዚያ ወደ ተባረሩ መሰለኝ። እነዚያ ይህንን ትልቁን ቆርቆሮ ያዙላቸው። በዚያ አማካይነት ከዚያም አጠረቃቅመው ከ90 እስከ 94 ድረስ ይህችን ቤተክርስቲያን ሰሩ። መምህር ሲሳይ አካሌ ማለት ነው። አሁን አርፈዋል። አንቺን ያስቀደመ መች ይሰናከላል። አባ ገሪማ የሚባሉ መነኩሴ ደግሞ ተቀይረው መጡ። እሳቸው ሲያገለግሉ አርሴማን ላምጣላችሁ እኔ ያለችበት አሉ። ስለ ሰው ፈቃድ ብለን ያምጡልን አላቸው። አሁን ያችን ታቦት 4 ኪሎ ወደን ቄስ ሞላ ዘላለም፣ ቄስ መስፍን ታደሰ፣ እኔ 3ታችን ሄደን ያችን ጽላት እሳቸው ጋር ይዘን አምጥተን አይደለም እንትኑ ገብርኤል አልገባም ነበር። አሁን የግንቦት 20 ታቦቱ ሲገባ የተመርቆ ሲገባ እሷም አብራ ተከበረች። በ2004 መልአከ ብርሃን ሐዋዝ ተክለ ጊዮርጊስ ተላኩ ወደዚህ። አሁን ሲያዩት ሜዳ ባዶውን ቤተክርስቲያን ይቺ ናት ያለኝ መስራት አለብኝ ቤተክርስቲያን ብለው ናዝሬት ገብርኤል ዲዛን በናዝሬት ገብርኤል ዲዛን አስነስተው ይዘው መጡ። አቡነ ጳውሎስን ድንጋይ ያስቀምጡልኝ ብለው ጠሯቸው። መጥተው አቡነ ጳውሎስ ያችንን ዲዛን ሲያሳዩአቸው እናንተ እኮ ክብራችሁን አላወቃችሁም፣ ብትም የአዳም ልጆች ናቸው። በየትም የሌለ ጽላት የአባታችሁ ጽላት ከእናንተ ነው ያለው። አሁን የአዳምን ልጅ ይችለዋል ብለህ ይህንን አሰራለሁ ትላለህ? መቃኞ ከመቃኞ ላይ ሲሆን ከቦሌ መድኃኔዓለም የበለጠ አለበለዚያ እንደ ቦሌ መድኃኔዓለም ያለ ቤተክርስቲያን ነው የምሰራው። ቦታም ያለን ይኸው ነው። አዲስ አበባ ሰፊ ቦታ ስራ መስራት የምንችልበት ቦታ ይሄ ነው። ሰፊ ቤተክርስቲያን ነው የምሰራው። ይህን ዲዛይን ቀይራሉ። እሳቸው ሐምሌ 14 ድንጋይ አስቀምጠው ሄደው በነሐሴ 18 ነው ምናምን እሳቸው አረፉ። ከዚያም በኋላ ሰውየው አይ ውግዘት ማለት ነው ይህን ቀይረ ሌላ ስራ ብለውኛል ብለው 3310 ካሬ ሜትር ላይ ያረፈ ይህንን አስመሰረቱ። አሁን ቀለም ምናምኑ እና ድንጋዩ ውስጡ ነው እንጂ ይሄ አሁን እሳቸው ያቆሙት ነው። ይህንን ሰርተውልና ሄዱ። አሁን እየተገለገለበት ያለው መቃኞ በጣም ጠባብ ስለሆነ መሀል ያለው ህዝብ ወደዚህ እየሰፋ በጣም ብዙ ነዋሪ ስለመጣበት ገጠር የነበረው አካባቢ ወደ ከተማነት
ስለተቀየረ የአካባቢው ህዝበ ክርስቲያንና በሊቃውንቱ ጥያቄ ሌላ አዲስ ቤተክርስቲያን ከ7000 እስከ 10000 የሚይዝ ዘመኑን ጊዜውን ወቅቱን የዋጀ ቤተክርስቲያን መሰራት አስፈላጊ ሆኖ በመገኘቱ በ2004 ዓመተ ምህረት ሐምሌ 14 በብፁዕ ቅዱስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሳቸው 2400 ካሬ ላይ ነበር መጀመሪያ መሰረቱ የተቀመጠው። ነገር ግን እሳቸው መሰረት ሊጥሉ በመጡበት ሰዓት አካባቢው በጣም ሰፊ ምቹ፣ ወደፊት ይህ አካባቢ በጣም የተለየ እንደሚሆን በማመንና አርቆ አሳቢ በመሆናቸው እሳቸው ለምንድነው ሰፊ ቤተክርስቲያን የማይሰራው? ምንድነው ችግሩ? የዛሬው ትውልድ ባይጨርሰው የነገው ይጨርሰዋል። ዛሬኛ ካልጨረስ ነው ተተኪው ትውልድ ስለሚጨርሰው ከ2400 ካሬ ከፍ ቢል ሰፊ ቢሆን የሚል በሰጡት መመሪያ መሰረት 3310 ካሬ ሆኖ በጣም ግዙፍ ቤተክርስቲያን ጥራቱም ደግሞ በኮንክሪትና በሸክላ ብቻ በቱርክ ብረት በከፍተኛ እያንዳንዱ ማቴሪያል እያንዳንዱ ስራ በከፍተኛ ጥንቃቄ የሚሰራ ነው። 13 ዓመታት ያለ አገልግሎት በዝምታ የቆመው መቅደስ ከ7000 እስከ 10000 ምዕመናን ሊገለገሉበት፣ አምላካቸውን ሊያመሰግኑበት፣ ሊቆርቡበት፣ ሊያስቆርቡበት፣ ሊያስቀድሱበት ሲገባ፣ ማህሌት፣ ሰዓታት፣ ኪዳን ሊቆሙበት ሲገባ ቆሞ ወጪ ወራጅን እየተመለከተ በአርምሞ ቀኑን የሚጠብቅ ህንፃ። ስሜ መጋቢ አላፍ ጸጋዬ ቸሩ እባላለሁ። የዚህ የቅዱስ ገብርኤልና ቅዱስ አርሴማ መርጦ ለማርያም ቤተክርስቲያን ምክትል ሰበካ ጉባኤ ሊቀመንበር ነኝ። እንዲሁም ደግሞ የገብርኤል ህንፃ ሰብሳቢ ነኝ። ስራዬም ደግሞ የግል ነጋዴ ነኝ። 13 ዓመት ፈጅቷል። አንድ ቁጭት ውስጥ ያደረብኝና ወደዚህ እንድገባ ያደረገኝ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ጳጳስ በነበሩ ጊዜ ለጉብኝት ወደዚህ ይመጡና ይህን ቤተ ህንፃ ይጎበኙና መጋቢ ይሄ ነገር አስከሬን ሆነ 13 ዓመት ሙሉ ብሎ ሲናገሩኝ መመልስላቸው ጠፋኝ። እንደ እግዚአብሔር ፍቃድ በ2014 ዓመተ ምህረት ታኅሳስ 1 ጀምሮ ነው እኔ ወደዚህ ቦታ የተመደብኩት። ልማት ኮሚቴውንና ማህበረ ካህናቱን ሰበካ ጉባኤውን በመሰብሰብ በማወያየት ይህን ቤተክርስቲያን እንዴት አድርገን እንጨርሰው፣ እንዴት እንስራው፣ ቶሎ ማለቅ አለበት፣ መመረቅ አለበት የሚል አባታዊ መመሪያም ውይይትም ጭምር በማድረግ ስራ ጀምረን ነበረ። ነገር ግን ቤተክርስቲያኒቷ ጥሩ ሰዎችም አሉባት፣ መልካም ሰዎችም አሉባት። በዚያው ልክ ደግሞ በጣም አስቸጋሪ ፈተናም ይበዛል። ቤተክርስቲያን አካባቢ ላይ እንደምታውቁት የሚሰራ ሳይሆን አውርቶ አደሮች ይበዛሉ፣ በየሁሉም ተቺዎች ይበዛሉ እና የገንዘብ ችግር ነው ያለብን ሲሉ የገንዘብ ባለኝ ጸጋ ብዙ መንፈሳዊ ልጆች አሉኝ፣ መንፈሳዊ ወዳጆች አሉኝ። እነሱንም አምጥተን ለመጨረስ ሞክሬ ነበረ። ትንሽ ፈተናዎች ነበሩ። ከዚያ አይ ይሄ ከሆነ አንድ ቤተክርስቲያን እስኪ ሰርቼ ስራ እንዴት እንደሚሰራ ለምን አላሳያቸውም በማለት አንድ መንፈሳዊ ልጅን መጋቢ ሀብታት ስማቸው ከበደ ኢንተሌክቸሪ ባለቤት እሱን ወደዚህ ቦታ በማምጣት ለቅዱስ ገብርኤልም እንዲያግዝ በማድረግ ለምን ቅድስት አርሴማን አትሰራልኝም አልኩት። ቅድስት አርሴማን ከ150 ሚሊዮን ብር በላይ በማውጣት በአንድ አመት ከ4 ወር ጊዜ ውስጥ ሰርቶ አስረከበን።
በወቅቱም እናንተም በዓለም ላይ እንደታየው እናንተም እንደዘገባችሁት ብፁዓን አበው ሊቃነ ጳጳሳት ብፁዕ ቅዱስ ቀዳማዊ ፓትርያርክ ብፁዕ አቡነ ማትያስ በተገኙበት ቅዳሴ ቤቱ ተከብሮ የካቲት 9 2016 ዓመተ ምህረት ተመርቋል። የገዳምነት ማዕረግም ተሰጥቷል። አርሴማ ቅድስት ሰማዕት ወደ መርጦ ለቅድስት አርሴማ ገዳም የቤተ ክርስቲያን አጠቃላይ ቅድስት አርሴማ 1993 ዓመተ ምህረት ቅዱስ ገብርኤል ግቢ ላይ ገባች። ለ9 ዓመት ያህል በዚያ ቦታ ላይ ቆይታለች። አሁን የነበርንበት ቅዱስ ገብርኤል ይሄ እዚህ ቦታ ላይ የመላኩ የቅዱስ ገብርኤል ጸበልና የእመቤታችን ጸበል ሌሎችም ጸበሎች ነበሩበት። ከ9 ዓመት በኋላ በሊቃውንቱ በአካባቢው ምዕመናን በታላላቅ አባቶች አጠቃላይ ጥያቄ የቅድስት አርሴማና ብቸኛው በኢትዮጵያ ጎንደርና እዚህ ብቻ ነው ያለው የጻድቁ የአባታችን የአቡነ አዳም ጽላት ሁለቱም 2000 ዓመተ ምህረት ላይ በዚህ በቅድስት አርሴማ ትንሽ መቃኟ ተሰርታ ወደዚህ ቦታ ገቡ ማለት ነው። ከዚያ በኋላ በተለያየ ጊዜ ቆርቆሮ በቆርቆሮ የነበረው እየተሻሻለ ነበረ። 2014 ዓመተ ምህረት ከቀበና መድኃኔ ዓለም እኔ ወደዚህ ቦታ ስመጣ በጣም ብዙ ህዝብ አለ፣ ብዙ ሰው ይፈወሳል። ካንሰር አይናቸው የታወሩ ሰዎች አይናቸው ይበራል፣ ለምጻቸው ይነጻል። በጣም ትልልቅ ገቢረ ተአምር የሚደረግበት ቦታ ስለሆነ ዋናው ትልቁ ዓላማ የነበረው ከሰበካ ጉባኤ ጋር ሆኜ ከህንጻ አሰሪው ጋር ሆኜ የቅዱስ ገብርኤልን ቤተክርስቲያን ለመጨረስ ነበረ። ነገር ግን እግዚአብሔር ደግሞ ይህችን ቤተክርስቲያን እንድትሰራ ስለፈቀደ በእኔ ብቻ ጥረት ሳይሆን ከደብሩ ሰበካ ጉባኤ ጋር በመሆን ከማህበረ ካህናቱ ጋር በመሆን እንደዚሁም ከአስተዳደር ክፍሉ ጋር በመሆን ወንድማችን መጋቢ ሀብታት አቶ ስማቸው ከበደ በየዓመቱ ታኅሳስ 19 ቁልቢ ገብርኤል ነበር የሚሄደው። በአጋጣሚ ችግር ስለነበረ እዚህ አካባቢ ላይ ረብሻ ስለነበረ ቀርቶ ወደኛ መጣ እና ለቅዱስ ገብርኤል ቤተክርስቲያን ምን ላግዘዎት፣ ምን ልስጠዎት፣ የሆነ ነገር ልቻል የሚል ጥያቄ አቅርቦ ነበረ። አይ ቆይ እነግርሃለሁ አልኩት። በወቅቱ ለቅዱስ ገብርኤልም ሰጥቷል እና ለምን ቅድስት አርሴማን ብቻህን ለምን አሰራትም የሚል ጥያቄ አቀረብኩለት እና ምንም አላለም። እሺ አባታችን የሰማይቷ የቅድስት አርሴማና የእግዚአብሔር ፍቃድ ይሁን ሰርቻ አስረክቦታለሁ አለኝ። ይህንን ጥያቄ ለሰበካ ጉባኤ ወስጄ በዋና ጸሐፊው አቅራቢነት ውሳኔ ተወሰነ። በጣም የሚገርመው ይሄ ቤተክርስቲያን ሲሰራ በጣም ታምር ነው የምነግራችሁና ግንባታ ፍቃድ እንኳን በዚያ ሰዓት አላወጣንም ነበረ። የሰማይቷ የቅድስት አርሴማ ፍቃድ ስለሆነ ዲዛይኑ ምኑም ተሰርቶ በአጭር ጊዜ በ1 ዓመት ከ2 ወር ውስጥ ተጠናቀቀ። መሰረት በብፁዕ አቡነ መልከጼዴቅ በወቅቱ የአዲስ አበባ እና የጉራጌ ሀገረ ስብከት ሊቀ ጳጳስ በነበሩት መሰረት ተጣለ። 2014 መጋቢት 12 ቀን ከ1 ዓመት ከ4 ወር በኋላ ደግሞ አልቆ በብፁዕ ቅዱስ ፓትርያርክ በብፁዕ አቡነ ማትያስ በብፁዓን አበው ሊቃነ ጳጳሳት በወቅቱ ጠቅላይ ስራ አስኪያጅ በነበሩት በብፁዕ አቡነ አብርሃም እጅግ ብዙ ህዝብ በተገኘበት እናንተም የሚዲያ አካላት ነበራችሁ። በሰፊው በዓለም ላይ ታይቷል። ይሄ ቤተክርስቲያን ተመርቆ ገዳም ተብሎ ቅዳሴ ቤቱ ከብሯል ማለት ነው። ይሄ ቤተክርስቲያን ከ40 በላይ ጸበል ያለበት ነው። የታመሙ ሰዎች መጥተው ድነው የሚወጡበት ቦታ ነው። ትልልቅ ገቢረ ተአምር ያለበት ቦታ ነው። ዛሬ አእላፍ የሚፈወሱበት የዚህ ተአምረኛ ቦታ ጠበል ትናንት ዘንዶ የግብር ደም እያወራረደ የሚጠጣበት ቦታ ነበር ቢባል ማን ያምናል? እባብን ጨምሮ አውሬዎች የሚመለኩበት ለጣዖት የሚሰዋበት ስፍራ ነበር። እግዚአብሔር ቀን አለው። ቀኑን ጠብቆ ግን
ለእርሱ መክበሪያ ለትውልድ መፈወሻና መዳኛ ስጋ ወደሙን ተቀብለው በርካታ ምዕመናን ለዘላለም ሕይወት ተስፋ የሚያገኙበት አድርጎ ቀደሰው። 40 በላይ ምንጮች አሉ እዚህ ቦታ ላይ ዙሪያውን ስታዩት። ይሄ ቦታ ጣዖት ሲመለክበት የነበረ ቦታ ነው። በጣም ብዙ ዘንዶ የሚመለክበት፣ እባቦች የሚመለኩበት፣ ግብር የሚገበርበት፣ ለጣዖት ቀደም ሲል መስዋዕት የሚቀርብበትና መስዋዕት የሚሰዋበት ቦታ ነው። ይሄ ቦታ እንግዲህ ጣዖቱ ተሰብሮ የዘንዶ መንፈስ ተመቶ ጣዖት የሚመለክበት ቦታ አሁን ተቀድሶ ጸበል ሆኖ ብዙዎች አይናቸው የበራበት፣ ብዙዎች 30 ዓመት 20 ዓመት ታመው መፍትሄ ያጡ ሰዎች መጥተው እዚህ ቦታ ላይ ምህረት ያገኙበት፣ ፈውሳቸው የተረጋገጠበት፣ አይናቸው የበራበት፣ ሽባዎች ቀና ብለው የሄዱበት ታላቅ ቦታ ነው። ለቡ ቅድስት አርሴማ ይህንን ጸበል በመላው ዓለም ያሉ ልጆቻችን ያውቁታል። ብዙ ሰዎች ከዚህ ቦታ ላይ ተጠቅመዋል። ብዙ ሰዎች በረከት አግኝተዋል። ብዙ ሰዎች ጥያቄያቸው ተመልሶላቸዋል። እና ስለዚህ ቦታ ብንናገር ብዙ ሰዓትም ስለማይበቃን ባጭሩ በጣም የተለየ ቦታ ነው። እዚህ የገባ ሰው ሁሉ ሳይፈወስ አይወጣም። እዚህ የገባ ሰው ሁሉ ጥያቄው ሳይመለስ አይወጣም። ይሄንን ይመስላል ጸበላችን። በቀደም አንዲት ሴት ምስክርነት ስትሰጥ አርሴማ እህቴ ታማ ስለኔ ብለሽ ጸበል ተጠመቂልኝ ብላ እህቷ ከዚያ እንዳለች ስለ እህቷ ተጠምቃ እህቲቱ እዚያ በሽታዋ ተፈውሳለች። ጥቁር አንበሳ ሆስፒታል ገብቼ መብት አላገኘሁም። የካቲት ሆስፒታልም ገብቻለሁ። እዛም ያለው ምንም መድኃኒት ኢንፌክሽን ነው የሚላሉ እንጂ ሌላ ምንም በሽታ የለም የሚለው እምቢ ስለኝ ከዛ መጥቼ እዚህ ጋር ሲጠመቅ እግሬ ተሻለኝ። መጀመሪያ ስትመጣ ኤድስ፣ ካንሰር፣ HIV ያለብሽ ከተባልኩ 12 ዓመት ሆኖኛል። ባሌ የሞተው በHIV ነው። አሁን መኖሩን አውቄው የሄድኩ እየታከምኩ ነው። ተጠመቂያልና ተጠመቀ። ያ ሰውነቷ ጠቁሮ የነበረው እንደገና እንደኛው ሰውነቷ ሆና ህያው ሆና ከዚያ ሄዳ ስትመረመር ነፃ ሆና ተገኘ። የተደረገልኝ ነገር ብዙ ነገር ነው። በምን ጀምሬ በምን እንደምጨርስላት አላቅም። እናቴ ቅድስት አርሴማ በወቅቱ እናት አምሜ በስቃይ ላይ ነበርኩኝ። መተት አለ፣ አይነ ጥላ አለ፣ ቡዳ አለ። በቃ እንዳለ ይሄን ግማሽ ፓራራይዝ አይሰራም ነበረ። በጥቁር አንበሳ ነበር የምከታተለው ከ97 ጀምሮ እስከ 2000። ወንድሜ አሁን በህይወት የለም። እሱ ጥቁር አንበሳ አልጋ ያዘልኝ። በቃ ሴትዮቱ መዳንና መሞት መካከል ናት። በቃ ለጊዜው እስቲ እንሞክር ተባለ። ከዛ ታሪኳን ስሰማ ዝጋ ናት። በወቅቱ በእንትናት ያለችው ዝም ብላ በሰጣራና በሸራ ብቻ ናት። ጸበሏ በባል እያመጡ እያመላለሱ ነበር የምንጠመቀው እና በጣም ድነት HIV ብትለው ስኳር ብትል ግፊት ብትል አይነ ስውር ብትል አብረን ስንጠመቅ እምነቱን ስንል HIV ራሱ ይዟቸው አምጥተው በእንትን ነው ጥለዋቸው የሚሄዱት። በፍራሽ አምጥተው ይጥሏቸዋል። እሱን እናስታምማቸዋለን፣ ይድናሉ። በቃ የሚድነው ግን ልነግርህ አልችልም። ቁጥር ስፍር የለውም። በተለይ HIV እና አይነ ስውር ልነግርህ አልችልም። ይሄ ነው ብያለልህም። ስንል እግዚአብሔር የተመሰገነ ይሁን። እየተስፋፋ እየታወቀች ታሪኳ እየታወቀ እየሰፋች ዝናዋ ታሪኳ እግዚአብሔር የተመሰገነ ይሁን። ያው ያሁኑ አባታችን በመምጣታቸው ይኸው ቤቷም በፊት ዝም ብላ ቆርቆሮ በቆርቆሮ ነበረች። በቃ ልነግር ለሷ የማይገባውን ድነቷ ብዙ ነው፣ ግን ሰው አልነበራትም በወቅቱ። ከ20 እና ከ30 ከ40 በላዮች ነን እዛ ውስጥ ሄዳለሁ ከኔ ራሴ ጭምር ማለት ነው። ዶክተሩ ምንድነው ምን ሆነሽ ነው ምን አድርገሽ ሲለኝ እንደዚህ ስለው እና ሰውየው በወቅቱ ጴንጤ ነበር፣ ኦርቶዶክስ። አይ እናንተ ኦርቶዶክሶች እኮ ድነታችሁ መዳኛችሁ ቅርብ ነው፣ እንደቀላል ታውታላችሁ እንጂ እምነት ተቀብተሽ ጸበል አፍስሰሽ ነው የዳንሽው? አዎ። ሌላ ሕክምና አልሄድሽም? አልሄድኩም። በቃ አይ እናንተ በኢየሱስ ምናምን አለና የእናንተ እኮ ድነታችሁ ሁሉ ነገር ያድናችኋል፣ ግን አትጠቀሙበትም እንጂ አለን። ከዛም በኋላ አምልጦኝ ወደ ሌላ ህይወት ገብቶብኝ ነበር። እሱ ሁሉ አዳነችልኝ። ምስክርነቷን ሰጠሁኝ። ብዙ ልጆች እባብ ብትለኝ፣ እንቁራሪት ብትለኝ፣ ይሄ አባ ጨጓሬ ብትለኝ፣ አይጥ ብትለኝ አሉ ልጆቹ። አሁን በላፍቶ ናቸው። አሁን በስልክ ሁሉ እየደወሉልኝ ነበር። ባክ ከጋዜጠኛው ጋር አገናኝንና በስልክ ቃሏን እንስጥ እያሉኝ ነው። ይሄ እንደዚህ መምጣቱ ቢታወቅ ወደ 30 እንሆናለን። አሁን የደወለችልኝ 6 እባብ ነው የወጣላት።
6 እባብ ተዲያንኩ በኋላ ወደ ሌላ ማልሄድኩም እዚቹ ተጠግቼ ሳገለግል ቤተክርስቲያን መቼም የድሃ መጠጊያ ናት የድሃ አባሽ ናት እሷ ጋር ተጠግቼ እዚህ ጋር ተቀጥሬ የጽዳት ሰራተኛ ነኝ። እግዚአብሔር ቀን አለው። ቀኑን ጠብቆ ግን ለእርሱ መክበሪያ ለትውልድ መፈወሻና መዳኛ ሥጋ ወደሙን ተቀብለው በርካታ ምዕመናን ለዘላለም ሕይወት ተስፋ የሚያገኙበት አድርጎ ቀደሰው። ሁለቱም ቤተክርስቲያናት በአንድ ነው የሚተዳደሩት፣ በአንድ ሰበካ ጉባኤ ነው የሚተዳደሩት፣ በአንድ አለቃ ነው የሚተዳደሩት። ስለዚህ መንትዮቹ ቤተክርስቲያን የተባለው ይሄ ነው ማለት ነው። ይችኛዋን ቤተክርስቲያን የወለደ ገብርኤል ነው ማለት ነው። ምክንያቱም መጀመሪያ ምንጩ መነሻው ገብርኤል ነው። ከገብርኤል ነው ይቺ ራሷን ችላ ወደዚህ የመጣችው። ጸበሉም የገብርኤል የነበረ ነው። ቅድስት አርሴማና ቅዱስ ገብርኤል ላይ በመናገኘው ደግሞ ያንኛውን ገብርኤልን የምንገነባው እዚህ በመናገኘው ነው ማለት ነው። ኃላፊነት ሲሰጠኝም በቀጥታ ወደ ዛኔ የገባውኝ መቀየር አለበት ብዬ መጀመሪያ ከራሴ ነው የጀመርኩት። መጀመሪያ እንደመጣው ድርጅት ሰራተኞችን አምጥቼ ያለምንም ጥያቄ መሰራት ያለበትን የኔ ሰራተኞች አስገብቼ አሰራ እንደሚቀየር አየሁ። ሸክላ ስራ ላይ እንዳለ የኔ ሰራተኞች አመጣው። አናጺዎችን ከሳይት አመጣው። መስራት ያለባቸውን ስራ እንዲሰሩ ተናነው መቀየር እንዳለበት አየሁ። አንዳንድ ነገሮች ደግሞ ቤተክርስቲያናም ገና ሁሉም ከመመን ነው የምትጠየቀው የሚለመነው ተለምኖ ነው አንዳንድ ነገሮች የሚመጡ ያንን እኔ መሸፈን ጀመርኩና ያለው አሁን ያሉት ልጆች ደግሞ እዚህ ጋር የሚሰሩ ሰራተኞች ስራውን ከታቀደ ጊዜ ቀደም ብሎ እንዲጨርሱ ክትትል ማድረግ መቆጣጠር እንዲሰሩ ማበረታታትና መገምገም ስራዎቹ ወደ አንድ ማምጣት ተጀመረ። በዋነኝነት ይሄ ሳያልቅ ያንን መስራት አልነበረብንም። ይሄ የተጀመረው መጀመሪያ ማለቅ ነበረበት። ነገር ግን ይሄንን ያደረኩበት ዋና ዓላማ አንደኛ ከምንም በላይ የእግዚአብሔር ፍቃድ ስላለበት እኔ ባስብም እኔ ብልም ሰማይቷ ቅድስት አርሴማ ካልፈቀደች እግዚአብሔር ካልፈቀደ ገና ነው መልአክ ቅዱስ ገብርኤል ካልፈቀደ ስለማይሆን ሰዎችም ደግሞ እንዲማሩበት እንዲነሳሱበት አንድ ሰው አንድ ቤተክርስቲያን በአንድ ዓመት ጊዜ ውስጥ ከ150 ሚሊዮን ብር በላይ አውጥቶ ሰርቶ ካስረከበ ከ60 ከ70 ሚሊዮን ህዝብ በላይ ተከታይ ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ቤተክርስቲያን ያነጹ ብዙ ልጆች ስላሉ ሌሎችም መስጠት ያልቻሉ ሰዎች መስጠትን እንዲለማመዱና እንዲማሩ መጋቢ ዓመታት ወንድማችን ስማቸው ከበደ ስላለው አይደለም፣ ሞልቶ ስለተረፈው አይደለም። እንዲያውም እኔ ከማውቃቸው ይልቅ ባለሀብቶች ከኔ ልጆች እንደው ሌሎቹ ከሱ የተሻሉ በጣም ብዙ ሰዎች አሉ። እሱ ማድረግ ስለተፈቀደለት ነው። ለመስጠትም መጀመሪያ ልብ ሲከፈት ነው፣ እግዚአብሔር ሲፈቅድ ነው። ስለዚህ አንደኛ የተዳከመው በወቅቱ የነበረው ህንጻ አሰሪ ኮሚቴ እዚህ ያለው ህንጻ አሰሪ ኮሚቴ እንዲማርበት፣ ሌላውም ማህበረ ካህናት እንዲማርበት። ምክንያቱም ይሄን ሰውዬ የኔ ልጄ ነው፣ ወንድሜ ነው። ከ17 ዓመት ከ18 ዓመት በላይ ነው የማውቀው። ለኔ አድርግልኝ፣ ለግሌ ይሄንን አድርግልኝ ማለት ይችል ነበረ። አላልኩኝም። ምክንያቱም ማስቀደም ያለብኝ ቤተክርስቲያንን ነው። የኔ እናቴ ቤተክርስቲያን ናት፣ አሳዳጊዬ ቤተክርስቲያን ናት፣ እስትንፋሴም ቤተክርስቲያን ናት፣ ህይወቴም ቤተክርስቲያን ናት፣ ሁሉ ነገሬ ቤተክርስቲያን ናት። ማይረጌም ክብሬም ሁሉ ነገሬ ቤተክርስቲያን ናት። ውበታችን እሷ ናት፣ ክብራችን እሷ ናት፣ ጸጋችን እሷ ናት። ከቤተክርስቲያን ውጪ ምንም አይነት ህይወትም ጸጋም የለንም። እና ይሄንን በማደርግበት ሰዓት ሌሎችም ሰዎች እንዲማሩ ካህናት አባቶቻችን ብዙ ንስሐ ልጆች አሏቸው። ሌሎችም ታላላቅ አገልጋዮች በጣም ብዙ ወዳጆች አሏቸው። ለራሳችን ቅድሚያ ጥቅም ከምንሰጥ ለቤተክርስቲያን ቅድሚያ እንድንሰጥ ነው። አሁን ያለበት ስራውንም ሰብ ኮንትራት ወስዶ ሲሰሩ የነበሩ የጥርብ ድንጋይ ሰራተኞች ነበሩ፣ ቀለም ነበረ። ይሄ ስለነበረ ይሄ በአስቸኳይ መቀየር አለበት። በቃ ጥርብ ድንጋዩም በዚህን ጊዜ ማለቅ አለበት። በዚህ ጊዜ ካላለቀ መሆን የለበትም። ክትትል ገባሁኝ። ከዛ አሁን ዛሬ በምታየው ደረጃ የጥርብ ድንጋይ ኦልሞስት 97% ላይ ደርሷል፣ አልቋል ማለት ይቻላል። ሸክላ ስራ አልቋል፣ ስክሪን ስራ አልቋል። የቀረ ፊኒሽንግ የመብራት፣ የሴራሚክ፣ የግራናይት፣ መስኮትም ተጀምሯል። ይሄ እዚህ ደረጃ ላይ ያለውና በዛ ቁጭት አድሮብኝ
በዛ ነው የገባው። ስራው ይከብዳል፣ ከግል ስራ ጋር ይከብዳል። ግን ኃላፊነት በተለይ እኔ በወር 2 3 ለቤተ ክርስቲያን ጊዜ ይሰጣል። ያንን ዞሬ አይቼ እዚህ ጋር ያለው ደግሞ ካህኑም ህዝቡም ወጣቱም ሰንበት ትምህርት ቤቱም ተከባብሮ አክብረውኝ በፍቅር ነው የምሰራው። ቅድስት አርሴማን ማንም ሰው ጣልቃ አልገባም። እኔም ጣልቃ አልገባሁኝም። ሰበካ ጉባኤውም ጣልቃ አልገባም። አንድ ሰው ጣልቃ የገባ ሰው የለም። በራሱ በ1 ዓመት ከ4 ወር ሰርቶ ጨርሶ ቁልፍ ያስረከበን በዚህ ምክንያት ነው ማለት ነው። አስፓልቱም በዚህ መልኩ ነው እየተሰራ ያለው። እዚያ ቤተክርስቲያን ላይ እንደ ሰበካ ጉባኤ አንድም ነገር ተሳትፎ አድርገን አናውቅም። ያኛው ቤተክርስቲያን ነው እዚያ የሚገባው ገንዘብ ነው ይሄኛውን እየሰራ ያለው ቅዱስ ገብርኤልን የሚሰራው። እዚያ ጠቅላላ የሰሩት የኔ ልጆች ናቸው። በእኔ ልጆች ብቻ እየተሰራ ያለ ነው ቅድስት አርሴማ ሙሉ በሙሉ አስፓልቱም ግቢውም አጥሩም ማለት ነው በእኔ ልጆችና በእኔ አስተባባሪነት። ስለዚህ የቅዱስ ገብርኤል ቤተክርስቲያን ቅዱስ ገብርኤል የብዙ ሰዎችን ህይወት የቀየረ ነው። ቤት የሌላቸውን ባለቤት ያደረገ ነው። ህይወት የሌላቸውን ህይወት የሰጠ ነው። በጭንቀት ውስጥ ያሉትን የታመሙትን ያዘኑትን አንገታቸው ያቀረቀሩትን አንገታቸው ቀና ብሎ እንዲሄድ ያደረገ መልአክ ነው። ስለዚህ ቤት ለሰጠን ቅዱስ ገብርኤል፣ ህይወት ለሰጠን ቅዱስ ገብርኤል፣ አቅም ለሆነን ቅዱስ ገብርኤል፣ እስትንፋስ ለሆነን ቅዱስ ገብርኤል ይሄ 90% የደረሰውን አይደለም አዲስስ ቢሆን የኛ ቅንነት ከታከለበት ልባችን ከተከፈተ ሰርተን መስጠት አንችልም ወይ ነው። እንደ እግዚአብሔር ፈቃድ ጊዜ ገቢር ለእግዚአብሔር ነው። ዛሬ ስለ ገናናው መልአክ ስለ ቅዱስ ገብርኤል በ3310 ካሬ ሜትር ላይ ስላረፈው እግዚአብሔር ፈቅዶ ከፍጻሜ ሲደርስ ደግሞ ከ7 እስከ 10 ሺህ ምዕመናንን ይዞ ለሰማያዊ አገልግሎት ያዘጋጃል። ለቅዱስ ቁርባን ለክርስትና አገልግሎት ያዘጋጃል ተብሎ የሚታመነው የዚህ ታላቁ ካቴድራል የህንፃ ፍጻሜ ሲያገኝ እንኳን ከኢትዮጵያ ከአፍሪካና ከዓለም ስመጥር ከሆኑ ካቴድራሎች አንዱ እንደሚሆን እንተማመናለን። የህንፃ ግንባታ ላይ ብቻ ሳንሆን ደግሞ ክርስትናን ወደፊት ለማስተላለፍ ትውልድ የሚታነጽበት ካቴድራል እንደሚሆን ተስፋ እናደርጋለን። በውስጡ የአብነት ትምህርት ቤት አለው። የተለያዩ አገልግሎቶች የሚሰጡበት ትልቅ ቤተክርስቲያን ነው። ታች ደግሞ ለቡ ቅድስት አርሴማ ላይ የእግዚአብሔር እጅ ያለበት የሰማዕቷ የቅድስት አርሴማ ቃል ኪዳን ዛሬም ድረስ የሚገለጥበት ፈዋይ ጸበል ያለበት ገዳም ነው። እሱም ገዳም ደግሞ ክርስትና ቤት የምዕመናን ሊጠመቁ የሚመጡ ከመላው ዓለም ለጥምቀት የሚመጡ ምዕመናን የሚያርፉበት ራሱን የቻለ ዘመናዊ መጠለያ መጸዳጃ ያለው ማረፊያ ያለው መጠለያ እንደገናም ደግሞ የስብከተ ወንጌል አዳራሽ ለተለያዩ አገልግሎቶች በተለይ ደግሞ የጸበሉ ቦታ ከመቼውም በላይ በዘመናዊነት ተሰርቶ ለትውልድ የሚተላለፍበትን አገልግሎት ሰፊ አገልግሎት እየተሰጠ ነው። ይሄንን እድል የሰጠን አምላክ ክብርና ምስጋና ይግባው። አሁን ህንጻው ለመጠናቀቅ የፊኒሺንግ ስራ ነው። የስዕል ስራ፣ የመስኮት በር ተሰርቶ አልቋል። መስኮትም ተጀምሯል መጨረስ እንጂ ኦልሞስት የውስጥ ሴራሚክ አለ፣ ግራናይት አለ፣ ምንጣፍ አለ፣ ወንበሮች አሉ፣ ኤሌክትሪክ መብራቶች አሉ። እነዚህ ናቸው ትልልቁ የቀሩት የደረጃ ስራዎች እነዚህ ናቸው የቀሩ እንጂ ኦልሞስት ስትራክቸሩ አልቋል። ስትራክቸሩ ስላለቀ ወደዛ እንትን መግባት ብቻ የፊኒሺንግ ስራ ላይ ነው ያለነው። ለዚህ ነው የፊኒሺንግ ስራ ላይ በዚህ ጊዜ ውስጥ በዚህ ጊዜ ውስጥ ይሄ ብቻ ለማትያው በዚህ በሶስት ጊዜ ውስጥ አርሴማ ቤተክርስቲያን ይታያል። ዛሬ ተለውጦ ሲታይ ያ ሲሰራ አጥር አልነበራትም። አጥሯንም እኛው እንደ ድርጅት ኃላፊነት ወስደን እኛ የገነባ ነው። መልሰን ዛሬ ለማሳመር የምንመጣም ግቢውን ለማሳመር የሄድንበት ራሳችንን እዚህም ደግሞ ያለውን ነገር ቀጣይም የኛው ስለሆነ እኛው እኔ በፍጹም ከልቤ ነው ለገብርኤል ከልቤ ነው የምሰራውና ከልቤ ደስ ብሎኝ ቢደክመኝም ቢያመኝም ለገብርኤል ምንም እንትን አልልምና ሁሌ ማገልገል ደስ ይለኛል። እንግዲህ እንደሚታወቀው የኛ ቤተክርስቲያን ከውጭ ፈንድ የላትም። በነፍስ ልጆቻችን አንዳንዶችን አቅም ያላቸውን አሸዋ፣ ጠጠር፣ ሲሚንቶ በማዘዝ
አንዳንዶችን ደግሞ በሚችሉት ልክ በማዘዝ የማይችል ደግሞ ያለውን ጥቂት አስራት በኩራቱን እንዲያወጣ በማድረግ ይሄ የምታዩት ትልቅ ካቴድራል እዚህ የደረሰው በነፍስ ልጆቻችን ሁለቱም ቤተክርስቲያን ላይ ሁል ጊዜ ከአመት አመት አውደ ምሕረቱ ክፍት ነው። ወንጌል ይሰበካል። ዘማሪያን፣ ሰባኪያን የበቁ ባለሙያዎች ይጋበዛሉ። የስብከተ ወንጌል ክፍል ኃላፊያችንም እጅግ በጣም አውደ ምሕረቱን የሚመጥኑ ናቸው። ስብከተ ወንጌል ኃላፊ በሁለቱም ገዳማት በሁለቱም አድባራት ላይ ሳምንታዊ ጉባኤ በኢየሱስ ክርስቶስ አበይትና ንዑሳን በዓላት ላይ የማህሌቱ የሰዓታቱ አገልግሎት እንዳለ ሁሉ የቅዳሴው አገልግሎት እንዳለ ሁሉ ስብከተ ወንጌል ባላሰለሰ ጥረት በደብሩ ሰባኪያን በተጋባዥ ሰባኪያንና ዘማሪያን የሚሰጥበት እግዚአብሔር ቢረዳንና ቢፈቅድ ያው ለዚሁ ቤተክርስቲያን ከባለጸጎች አንስቶ እስከ ታች ድረስ ያለችው የቤተክርስቲያን እናት የቤተክርስቲያን አባት 10 ሳንቲምን ብትሆን ያው አንድ ሰው ቅድስት አርሴማን እንደሰራው የምታውቁት ነው። ከ150 ሚሊዮን ብር በላይ አውጥቶ እግዚአብሔር አምላክ ሀብታችሁን ይባርክላችሁ፣ ጤናችሁን ይስጣችሁ። ይሄ ደግሞ በትልቁ ግዙፉ ቤተክርስቲያን ቅዱስ ገብርኤል ለማጠናቀቅና የፊኒሽ ስራው ለመጨረስ ኦልሞስት ወደ 130 ሚሊዮን ብር በላይ ያስፈልገናል። ያዙን ቁጥሩን እንኳን 100 ባሉንም እዚህ ከዛ በላይ ያስፈልገናል። ይሄንን ለመጨረስ ከሀገር ውስጥም ከውጭም በመላው ዓለም ያላችሁ የኦርቶዶክስ እምነት ተከታይ የሆናችሁ የትኛውም እምነት የትኛውም ብሔር የትኛውም አገር ምንም ሳይገድባችሁ ለመላኩ ለቅዱስ ገብርኤልና ለቅድስት አርሴማ ብላችሁ ሁላችሁም ጥሪውን ተቀብላችሁ እርዳታ እንድታደርጉና ከጎናችን እንድትቆሙ አደራ ጭምር እላለሁ። እኛ ካልጨረስ ለልጆቻችን ስለሚተርፍ መጨረስ ስላለብን ነው። ዛሬ ይሄ ቆሞ ሲበሰብስ ሲቀር ነገም እንደዚህ ሲቀመጥ ስናልፍ ሁሌ ይቆጨናል። ኦርቶዶክሳውያን ደግሞ ይሄን ብቻ አይደለም ከዚህ በላይም ሰርተን እንጨርሳለን እና ሁሉም ማንም ሰው የሆነ በሙሉ ማንም ለገብርኤል እኔ እረዳለሁ ካለ የኦርቶዶክስ እምነት ተከታይ ብቻ ሳይሆን ሙስሊምም ፕሮቴስታንትም ይሄን ለማት ደግፋለሁ ካለ መልአኩ ቅዱስ ገብርኤል በሚያምኑት ሁሉ እግዚአብሔር ከጎናቸው እንደሚሆን እርግጠኛ ነኝ። ይሄ የምታዩትም አስፋልት አንድ ወንድማችን እንደዚሁ የኛ ልጅ ስራ ብለነው አዘዘነው ነበረ፣ አልቻለም። አሁን እየጨረሰ ያለው መጋቢ ሀብታት ስማቸው ከበደ ነው። እባክህ ምን ይሻላል ስለው እሱ እየጨረሰ ነው ያለው። ከፊት ለፊት የምታዩት አጥር ደግሞ በጣም ልዩ አጥር ነው፣ ዘመናዊ አጥር ነው። የሰበካ ጉባኤያችን ምክትል ሊቀመንበር መጋቢ አይላፍ ጸጋዬ ቸሩ አጥረውት ነበር። ይሄ የምታዩትን ደግሞ ሌላ ሰው ደግሞ መጥቶ ያው ሳይነሳ ባለበት አሳምሬ እኔ ልስራው ስላለ ወንድማችን አለ በመካከላችን እዚህ አቶ ንቁ እሱ ደግሞ እንደዚሁ እየሰራ ነው ያለው። መሰረቱን የጣሉ የመጀመሪያውን አጥር ያጠሩ ያም አልተነሳም። በሳቸው ላይ ደግሞ ያኛው ላሸሽለው ነው ዘመናዊ ላርገው ብሎ በጣም ብዙ ወጪ አውጥቶ እየሰራ ነው ያለው። እንግዲህ እዚህ ቦታ ላይ ሙሉ በሙሉ የሚሰራው በምእመናን ነው። እዚህ ቦታ ላይ የሚያስፈልጉን መሰረታዊ ነገሮች አሉ። ይሄ ቦታ ገዳም እንደመሆኑ መጠን የሱባኤ ቤት ያስፈልጋል። እንደዚሁ ደግሞ ጸበል ቤቱ በዘመናዊ መልኩ በደንብ መሰራት አለበት። ልክ እንደ እንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ሆኖ በደንብ መሰራት አለበት። እንደነ ቦሌ መድኃኔዓለም እንደነ ቦሌ ማርያም ሆኖ መሰራት ስላለበት እነዚህ የቀሩ ነገሮችን ማጠናቀቅ አለብን። ይሄ ቦታ እንደምታዩት አሁን ቆርቆሮ በቆርቆሮ አለ። እኛ ስንመጣ አንዳንድ የምናርፍበት ነው። ለዚህ ቦታ የሚመጥን ቢሮ ያስፈልገዋል። እንደዚሁ ደግሞ መጠለያ ዙሪያውን መጠለያ ስለሚያስፈልገው ሰኔ 28 በመናደርገው የገቢ ማሰባሰቢያ የቀሩትንም እነዚህንም ለመጨረስ በዋነኝነት ግን የመልአኩ የቅዱስ ገብርኤልን ካቴድራል ለመጨረስና ለማስፈጸም ነው። እግዚአብሔር ቢወድና ቢፈቅድ ይህንን ታላቁን ገናናውን ካቴድራል ለትውልድ ለማስተላለፍ ሰኔ 27 እና 28 በኢንተርኮንቲኔንታል ሌክቸሪ ሆቴል ታላቅ የገቢ ማሰባሰቢያ መርሃ ግብር ይደረጋል። ዛሬ ግን አይናችን ዚለቡ ቅዱስ ገብርኤል ካቴድራል ላይ መሆን ስለሚገባው ይሄን ለማድረግ ደግሞ ሰኔ 27 እና 28 ኦንላይን ሚድ እስከ አፍተር እስከ ሁለቱን ሌሊቱን ሙሉ ቀንና ሙሉ ሌሊት እግዚአብሔር ቢረዳን ገቢ ማሰባሰቢያ መርሃ ግብር ገቢ ማሰባሰቢያ ብቻ አይደለም፣ የስብከት የዝማሬ የአገልግሎት ጊዜ አለን። በዛ ላይ ነቃ ብላችሁ በተሰጣችሁ እድሜ በተሰጣችሁ ዘመን በህይወትና በሞትና በህይወት ከእናንተ ጋር ከምትኖረው ከቤተክርስቲያን ጋር እንድትቆሙ
መንፈሳዊ ጥሬን አስተላልፋለሁ። ስለዚህ መጋቢ ሀብታትን እንደ ምሳሌ ያነሳን እንጂ የቤተክርስቲያኒቷ ልጆች እኮ 1 ቢሊዮን ብር አውጥታ እኮ የምትሰራ ሴት አንድ ሴት አለች አርባ ምንጭ ላይ። ይቺ ሴት ኖሯት አይደለም። ይቺ የቤተክርስቲያን እንቁ የሆነች ልጅ የቤተክርስቲያን ልጅ ኖሯት ስላላት አይደለም። በቃ ስለተፈቀደላት ነው። እግዚአብሔር ስለረዳት ነው። ሌሎችም ገዳማትና አድባራት በስጉር ሰው ሳያያቸው እንዲታወቅ ሚዲያ ላይ እንዲነገር የማይፈልጉ በጣም ብዙ ሰዎች አሉ፣ የሚያደርጉ አሉ። እናም ይሄ የተጀመረውን ቤተክርስቲያን 12 ዓመት የቆመውን ቤተክርስቲያን በመላው ዓለም የሚገኙ የኛ ልጆች የቤተክርስቲያን ልጆች ይልቁንም ደግሞ የቅዱስ ገብርኤል ወዳጆች የደረሰላቸው ይህም ቤተክርስቲያን ተባብረው እንዲፈጽሙ እና በ2019 ተፈጽሞ በሚቀጥለው ዓመት ደግሞ ቅዱስ ገብርኤል ይረዳን አብረን እንድናስመርቅ አደራ ማለት ፈልጋለሁ።